ሞገስ ጀግና ብያለሁ። ዛሬ ሞገስ ጀግና ሆኗል። ለነገሩ ሞገስ ከተቀየረ መልካም ከሆነ ቆይቷል። መሀሌት እንግዲህ በሀሰተኛ ሰነድ ብሩክን ከቦሌ ልታስመልስ ዝግጅትን ጨርሳ ነበር። ብሩክ በጣም ፈርቶ ነበር። ነገር ግን ከ3 ቀን በኋላ ብሎ እሷ ክስ እንደመሰረተች እንደሰማ እንግዲህ ቀኑን ወደዚህ ጠጋ አድርጎ ነበር ብሩክ። ሆነም ቀረም ዝና ደርሶበታል መቼ እንደሚበሩ። ስለዚህ መሀሌት አስቀድማ ሁሉን ነገር አዘጋጅታ ከቦሌ እንዲመለስ በሀሰተኛ ከሳ መረጃውን ወደ ሚዲያ ያጋራ ብሩክ ነው በማለት በጣም ይገርማል። መሀሌት ግን ጨካኝ ነሽ፣ በጣም ጨካኝ። በልጅ እንዴት ይጨከናል? ምሳሌ በጣም ታማለች። እንግዲህ ቶሎ መታከም አለባት ብሏል ዶክተሮቹም። ነገር ግን ምሳሌ አሁን በጣም ታማ ተኝታለች፣ ታማለች፣ መታከም አለባት። መሀሌት ደግሞ በጣም ፈርታለች። ምክንያቱም ምሳሌ ከዳነች፣ ምሳሌ ወደ ጤንነቷ ከተመለሰች ለሷ ጥሩ ስላልሆነ ምሳሌ ብትሞት ባትሞት ለሷ ዳንታ አይደለም። ስለዚህ ብሩክ እንዳይበር ማድረግ አለባት። ዝናም እያገዛት ስለሆነ ዝናም ለራሱ ስል ምክንያቱም ሞገስን ለማስወገድ ስለሚፈልግ እሷን ተጠቅሞ ሞገስን ለማራቅ ምክንያቱም ሉላን እንዳይሻማት ማለት ነው። መሀሌትም የራሷን ጥቅም የራሷን ያላፈራችውን ገንዘብ ወይም ደግሞ ቤት ለማግኘት መሀሌትም አብሮ ሆኖ እየሰሩ ይገኛል። ነገር ግን ብሩክ ምናልባት እንግዲህ ከቦሌ ወደ ውጭ በሮ ምን ሰማይ ይሆናል እንግዲህ ከሚቀጥሉ ላይ መሆንም አለበት። በነገራችን ላይ ሰነዱ ትክክለኛ ሰነዱ ካልደረሰኝ እኔ ብሩክን ማገድ አልችልም ብለዋል የዝና ተባባሪ። ስለዚህ መሀሌት ያንን መረጃ ያንን ሰነድ ልታደርሰው ወደ ቦሌ እየተጓዘች እንግዲህ ሞገሴ መንገድ ላይ ጠብቆ እዟቸው ወደ ሌላ ነግቷል። እነሱ ሲቸኩሉ ቶሎ ለመድረስ ቀርሞ ለመድረስ ሲፈልጉ ሞገስ በጣም ጀግና ለጓደኛ የቆመ መቼም ቢሆን ብሩክን እንደማይተው ትንሽ ለጊዜው ተናዶ ነው እንጂ ብሩኬ ከቦሌ ቢመለስ እንኳን መረጃውን ራሱ ሞገስ እንደበተነ አድርጎ ራሱን ሊሰጥ ዝግጅት ላይ ነው ሞገስ ማለት ነው። ግን አሪፍ ዘዴ ዘይዶ እነሱ ሳይደርሱ ብሩክ እንዲሄድ እነሱን ደግሞ ያው መንገድ ቀይሰው ወደ ሌላ ቦታ ወስዷቸዋል ማለት ነው። ስለዚህ ሞገስ በጣም እንጃ ሞገስ ሊመሰገን ይገባል። ጀግና ብያለሁ፣ ጎበዝ። መሀሌት እንግዲህ ዛሬ ካላሳካችሁ ብሩክ ካልተመለሰ ዝናም ይቆጣታል፣ ዝናም እናደርባታል። አንዴ ብሩክ አመልጠው ከሄደ ምሳሌን ካሳከማት ምንም ማለት አይደለም፣ ብትከሰው ባትከሰው። ምክንያቱም ድሮም ብሩክ ለምሳሌ ስል ነው፣ እሷን ለማሳከም ነው። እሷ ከታከመች ደግሞ ብሩክ ብዙም ይሄን ያህል ያጨናንቀው ነገር የለም። ለማንኛውም ምሳሌ ትታከምና ትምጣ፣ እጃችን ወደ ላይ። ሞገስ ጀግና። ሞገስን ግን እንዳይጎዱት ፈራ። ሞገስን እየተከታተሉ ስለሆነ ሞገስ በደንብ ራሱን ሊጠብቅ ይገባል። እንዲሁም ቅድስትም ራሷን መጠበቅ ይኖርባታል። ብሩኬ ምናልባት ብሩክን ለመጉዳት እነ ቅድስትን ሊያፍኑ ወይም ደግሞ ሊያሳፍኑ ስለሚፈልጉ ስለሚችሉ ብሩኬና ቅድስትና ሞገስ ራሳቸውን በደንብ መጠበቅ ይኖርባቸዋል ብዬ አስባለሁ። ሞገስ በጣም ደስ አሰኝተኸኛል። ከልቤ ነው ደግሞ የሳኩኝ። የማይናገር ሹፌር መንዳት ይችላል እንዴ? እፍራታ ነቄ ሆናለች፣ ግን መሀሌት አልነቃችም። ለማንኛውም መልካም ቆይታ